እነዚህ ኪታቦች በአቂዳ ዙሪያ ሸርሑ አቂደቱል ዋሲጥያ፣ ወጂዝ እንደው በደንብ አርጋችሁ ራሳችሁን የምትገመግሙበት ያክል መረርት ወለም አድሪ ሳይሆን ሁሉንም ነገር ሂጀበት ነበር ግን አንዱም የለም አይነት ሳይሆን በትክክል ቁጭ ስትል ገለጥ አድርገህ ሙጣላዓ ስታደርግ የማይሰወር አይነት ቀርታችሁ ከሆነ በጣም አላህ Subhanahu Wa Ta'ala ልታመሰግኑት ይገባል። ومن الأحاديث በአምስት ዓመት ውስጥ ከ40 ጀምር 400 ምናምን ሐዲስ ያለው ዑምደቱል አህካም ወደ 1570 ከዛ በላይ ሊሆን የሚችሉ ቁጥር ያሉት ብሉገል መራም በጣም ብዙ በርከት ያሉ ሐዲሶች ያሉት ሪያድ ከሐዲስ እንደው ይሄን እንኳን ቀርታችሁ ከሆነ ይህ ለዱንያ ብላችሁ ወደዚህ ግቢ የመጣችሁበት ዓላማ ከፈለጋችሁት በላይ ለናንተ የሚያስፈልጋችሁን ነገር ተላብሳችኋል። ومن الفقه በአገራችን በአብዛኛው ኢማሙ ሻፊዒ መዛብ ስለሆነ በቃ እንደው ሰፊና እብሸጃ مسائل الأربع المسمى بفضل ተብላ የምትጠራው እነዚህን ዑምዳን ተውት። እነዚህን ቀርታችሁ ከሆነ ለሙዓመላ በቂያችሁ ነው። አላየሃል አሁን ስትመረቁ እንደሌላው ዓለም ኢትዮጵያ ብቻ ስትቀር ኬንያ ላይ ብታዩ፣ ሱዳን ላይ ብታዩ፣ እዚቹ ቅርብ ጎረቤታችን ሶማሊያ ብታዩ ጃሚዓ ራሱን የቻለ ተርቲቡን ይዞ የዲን ትምህርቶች ይሰጣሉ። አንድ የ5 ዓመት ዲግሪ የሚማር 1800 ምናምን ቀናቶችን ያሳልፋል በግቢ ውስጥ። ከነዚህ ቀኖች 1/10ኛውን እንኳን ለዲኑ ቢሰጥ አሁን ያልናቸውን በሙሉ መማር ይችላል። በሙሉ መማር ይችላል። እኔ ሶማሊያ፣ ኬንያን አይቻለሁ። እነዚህ ሀገሮች ላይ የመንግስት ጃሚዓዎች ዲናዊ ትምህርት በተገቢ መንገድ ይሰጣል። ራሱን የቻለ መጥኖ የሚሄድ የሆነ ለሁሉም ነገሮች መባዲ ያለው የሆነ በሀገራችን ብዙም የለም። ኢንሻአላህ አላህ Subhanahu Wa Ta'ala ዲኑን ግን በዚህ 5 ዓመት ቆይታችሁ ስለ ዲናችሁ ምንም ያያችሁት ነገር ከሌለ 80% ለአደጋ ተገልጣችሁ ነው የምትወጡት። ለአደጋ ተጋልጣችሁ ነው የምትወጡት። ራስን የምትከላከልበት የያዝከው ነገር የለም። ራስን መከላከል የሚቻለው በእውቀት ብቻ ነው። በዲን ላይ የሚመጣ ነገርን ሁሉ የምትከላከለው በዲናዊ እውቀት ነው። ስለት በተማርከው በዚህ በማንኛውም ዲግሪ አይደለም፣ በኢንጂነሪንግነት አይደለም። አሻዋ እንዴት ይቦካ ድንጋይ እንዴት ይደቀቅ ይሄን ልታውቅ ትችላለህ። ነገር ግን አንተ የሚጠቅምህን ነገር ለዲንህ የሚበጅ ነገር ግን እዚህ ግቢ ውስጥ መጥቶ የሚቃጠል ሰዓት ብዙ ሰዓት ኑሮት ዲኑን ሳይማር ሳያውቅ መሄድ በጣም የሚያሳዝን ነው። ወሊዛ አሁንም አላለፈም፣ ወቅቱ ገና ነው። በምትሄዱበት አካባቢ ሁሉ ፈሊላሂ الحمد والشكر አገራችን ዑለማዎች ሞልተዋል። ዲናችሁን ለመማር ወስኑ። ጎን ለጎን የዕለት ጉርስህንና ዕለት የምትኖርበትን ነገር እየሰራህም ዲናችሁን ለመማር ወስኑ። ነገር ግን እዚህ 5 ዓመት ሲቀመጥ አንድ ሰው ስለ ዲኑ በቂ የሆነ ግንዛቤ ወደሚሄድበት አካባቢ ምናልባት ያልተነቃቃ ማህበረሰብ ጋር እንኳን ቢደርስ አጅር የሚያገኝበትን ማስተማር የሚችልበትን ዕውቀት ከዚህ ይዞ መሄድ
የሁላችንም ዓላማ ሊሆን ይገባል። ወደፊት የመመረቂያ ጊዜያችሁ ገና የሆናችሁ ተማሪዎችም ለዲናችሁ ቦታ ስጡ። ዛሬ ላይ ፈሊላሂ አልሐምድ አንተ በዚህ የተማርከው ነገር ቀርቶ በዚህ 5 ዓመት ቆይታ ጥሩ የዲን ዕውቀት ይዘህ ከሄድክ በጠበቅከው ሳይሆን በዲንህ ለዲን በተማርከው ትምህርት ስራ ልታገኝ ትችላለህ። በዲንህ በተማርከው ትምህርት ስራ ልታገኝ ትችላለህ። ወሊዛ ኡማውን ልታገለግሉ ህዝብን ልትጠቅሙ ነው እዚህ የተማራችሁት። ቤተሰቦቻችሁ ለ16 ዓመታት ለ17 ዓመታት ደብተር እየገዙ ብዕር እየገዙ ሲያስፈልጋችሁ ገንዘብም እየከፈሉ እየላኩ ትምህርት እንድትማሩ ያደረጉት ቢያንስ ራሳችሁን እንድትችሉ ወይም ደግሞ እንድትረዷቸው ብዙ በተለይ የገጠሩ አካባቢ ተስፋው ይሄ ነው። ልጄ ተምሮ የሆነ ነገር ያሳልፍልኛል ተስፋው ነው። እናንተም በዚህ በተማራችሁበት ሸሪዓችን የተማርከው ትምህርት ኡማን ልታገለግልበት ነው፣ ህዝብን ልታገለግልበት ነው። ህዝብን በደንብ ሸሪዓችንን ማታላይን አይፈልግም። ማሞኘት ኺዳና ሸሪዓችን አይደግፍም። በጣም አድርጎ ያወግዛል፣ አምታችነትን ያወግዛል። በተማራችሁት ትምህርት ኡማችሁን ህብረተሰባችሁን በስርዓቱና በአግባቡ ለማገልገል ነይቱት። ኢነመል አዕማል ቢንያት ነው። ተምረህ የተማርከው ትምህርት ይህን እዚች ኢትዮጵያ ውስጥ ያሉን ማህበረሰብ ልታገለግል ልትጠቅም ግድ ይላል። ለራሱ ብሎ ነው ያስተማረኝ ለኔ ብሎ ነው እንዳትል። የቤተሰቦችህን ልፋት ድካም ታሳቢ አድርገው የምትሄዱበት አካባቢ በጣም የተለያየ ሊሆን ይችላል። በዚህ ጊዜ ራሳችሁን ሸሪዓን በማይነካ መልክ ድናችሁን የምታገለግሉ ለመሆን እንያችሁ ይሁን ኢንሻአላህ። ነብዩ ሰለላሁ ዐለይሂ ወሰለም እናንተ ወጣቶች ናችሁ። በእርግጠኝነት 30 ዓመት ወደዛ አለፍ ያለ ሰው አይኖርም። የሚኖረው ከዛ ወዲህ ያለ ሰው ነው። ይሄ ደግሞ የሸባብነት የወጣትነት ዘመን ነው። ይህ ወቅት ደግሞ የኡማው ኃላፊነት አለብህ። የነብዩ ሰለላሁ ዐለይሂ ወሰለምን ወሲያ ሁላችንም ከፊት ለፊታችን እናስቀምጡ። ረሱል ሰለላሁ ዐለይሂ ወሰለም اغتنم 5 قبل 5 ሸባበክ ወጣትነትህን እርጅና ከመምጣቱ በስተፊት። ይህ ረሱል ሰለላሁ ዐለይሂ ወሰለም ትልቅ ወሲያ ነው። በዚህ ሰዓት በተማርከው ትምህርት ማህበረሰብን አገልግል። ዲናዊ በሆነ እውቀትህ ሙስሊሙን ኡማ ጥቀም። ወሊዛ ረሱል ሰለላሁ ዐለይሂ ወሰለም አደራ ብለዋል። ወደፊት እናንተን በጣም ወደ መጥፎ ነገር ሊጋብዟችሁ የሚችሉ የተደቀኑ በርካታ ነገሮች አሉ። በዲናችሁ ላይ ግን መጽናት ይኖርባችሁ። ሐታ ሸሪዓ ሩኽሷ ያደረገው ነገር እንኳን ቢሆን የዲናችንን የእምነትን የሃይማኖትን ስም ለመጠበቅ አትጠቀሙ፣ አታድርገው። በወንበር የምትጎራበታት ወይዛዝርት ልትሆን ትችላለች። ተላላኪ ወይዛዝርት ልትሆን ትችላለች። አሁንም በኋላም የምታማክራት ሌላ ትሆን ትችላለች። ነገር ግን አንተ ራስህን የምትመራው በሸሪዓ ይሁን። ሸሪዓ እዛ ቦታ ላይ ላንተ ያስቀመጠልህ ሩክሷ ነገር የለም። አይ የሥራ ሂደት ነው እያልክ ዲን የማይፈቅደው የሆነ ነገር እስልምና ይሄን አይከለክልም አይነት ሰዎች ካንተ የሚወስዱት አይነት አቋም እንዳይኖር
አብዱላህ ኢብኑ ሁዛፋ ረዲየላሁ ተዓላ ዐንሁ ወደ ሩሞች ጋር በተላከ ሰዓት በዑመር ኢብኑ ኸጣብ የኸሊፋነት ዘመን ነው። ከማ ፊ ሲራ አዕላሚ ኑበላ ነቢዩ ሰለላሁ ዐለይሂ ወሰለም ሐታ ፊ ኪታቢላሂ ተባረከ ወተዓላ አንድ ሰው በሩርይ ሲሆንበት ክልክል የሆኑ ነገሮችን መጠቀም ሸርዑ ይፈቅድለታል። ነገር ግን አብዱላህ ኢብኑ ሁዛፋ በእራብ ከተሰቃየ በኋላ የከርከሮ የአሳማ ስጋና ኸምር ቀረበለት። ወለው ካነ አልወቅቱ አሁን ያለውበት ሰዓት ይህንን ልበላ የፈቀደልኝ ቢሆንም አለ የሃይማኖቴ የዲኔ ልክስክስ ያልሆነ መሆኑን ለመግለጽ ግን አልበላውም አለ። አንድ ሰው እጥራር ከሆነ ከራበው በክት ሊበላ ይችላል። ከራበው ክርስቲያን ልኮ እንዳይሄዱ ሊበላ ይችላል። ከራበው ምንም ነገር ሊያደርግ ይችላል። بغير بغي ولا عاد ወሰን ሳያልፍ ድንበር ሳይሻገር ሸርዑ ሩኽሳ ያደረጋቸው እንኳን ቢሆኑ አንተ ያለበት ቦታ ለሌላው ትልቅ ምሳሌ የሚሆን ነውና ራስን በዲን ቀረጸው። ነብዩ ሰለላሁ ዐለይሂ ወሰለም الشباب هو الموسم الأعظم الذي يقع في الجهاد للنفس والهوى وغلبة الشيطان ወጣትነት በጣም ለብዙ አደጋዎች የተጋለጠ ነው። ለበርካታ አደጋዎች የተጋለጠ ነው። ከነፍስያ ጋር ጂሃድ፣ ከሸይጣን ጋር ጂሃድ የምትፋለምበት ነው። በዚህ ሰዓት አንተ ራስህን በሸሪዓ ቅረጸው፣ ሸርዑ በሚልህ መልክ ቅረጸው። ሩኽሳ የተደረገ ምን ያለ ነው በማለት ለሌሎቹ አርአያ የምትሆን እንዳትሆን ኡስታዝ ሼኽ አብዱረዛቅ ወጀዛሁላሁ ኸይረል ጀዛ ሱዲቃ ነው ብሎ የሚመጣልህ ረሽዋ አለ፣ ሀዲያ ነው፣ እኔ ጉዳያን ፈጽምልኝ ጉቦ ማለት አይደለም ይልሃል። ጉቦ ማለት አይደለም ይልሃል። ይሄ ሀዲያ ነው ይልሃል። በዛ መልክ ሀዲያ የለም። ሸሪዓችን ቃዲ የሆነ ሰው ሀዲያን መቀበል አይፈቀድለትም። በቃ ሀዲያ እንደመጣለት ሊቀበል ከፈለገ የሸሪዓ የቃዲነት ወንበሩን ለቆ ይውረድ። እዛ ወንበር ላይ ሆኖ ግን ሀዲያ ሊቀበል አይፈቀድለትም። ሀዲያ ያመጣለት ሰው ምናልባት እንዲሁ አንገት የሚሰብር ሊሆን ይችላል። ያን ጊዜ እሱ ጉዳይ ይዞ ሲመጣ የዛ ሀዲያ ባለቤት ነው ትልና ሸርዑን በአግባቡ ለመፍረድ ትዘነበላለህ። ወሊዛ አንድ ቃዲነት የተቀመጠ ሰው ሀዲያ እንኳን አይቀበልም፣ የተከለከለ ነው። ይህን ሙስሊሞች እንዲህ ናቸው። ዲነል ኢስላም በትክክልም አንተ ላይ የሚታይ መሆን አለበት። አንተ ሙስሊም ነህ፣ አሕመድ ነህ፣ ሙሐመድ ነህ። ስለዚህ ሙስሊም ተብለህ እዛ ጋር ቁጭ ብለህ በተለያየ መንገድ ሲመጣልህ አንተ ይህን አትበለው፣ አትግብረው። ራስን በሸሪዓ ምራው፣ ራስን በሸሪዓ ምራው። ብዙ ነገሮች ብዙ አጋጣሚዎች አሉ። እነዛን ነገሮች ሁሉ እኛ ሙስሊሞች ነን። ቅድም ያልኳችሁም ለዛ ነው። በ5 ዓመት ቆይታ የአቂዳ ረሳኢሎች እንደው በአመት አንድ ረሳኢል ይህን ሳንቀራ በ5 ዓመት 5 ረሳኢሎች ሳንቀራ የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ በ5 ዓመት ውስጥ 5 አጠር ሙክተሰራት የሆኑ ሐዲሶችን ሳንቀራ አሳልፈነው ከሆነ በጣም ስህተት ነው። እዚህ ጋር ስንመጣ አጋጣሚን አላህ ሱብሓነሁ ወተዓላ ጀዐለ ሊናስ መዋሲም አጋጣሚን በጣም አድርጎ አመቻችቷል። አላህ ሱብሓነሁ ወተዓላ ይህንን ግቢ መምጣት ለእናንተ የዲን ትምህርታችሁን ክፍት ጊዜ ኑሮ እንድትማሩ ትልቅ አጋጣሚ ነበር የቸራችሁ። በጣም ትልቅ አጋጣሚ ነው። ወደዚህ እስከምትመጣ ድረስ ቤተሰብን እየረዳ ነው፣ ስራ እየሰራ ነው፣ ቀን ሙሉ የምትማር ነበር። እዚህ ስትመጣ ግን ብዙ ክፍት ሰዓቶች አሉ። ወሊዛ